ሰላም ጤና ይስጥልኝ ውድ ቤተሰቦች እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ለማታውቁኝ ሻምበል እባላለሁ። የቴክኖሎጂ ምስል እየሰራሁ እገኛለሁ። አሁን አንድ አጠር ያለች ምስል አዘጋጅቻለሁ። እንሂድ። ዛሬ ደግሞ በፌስቡክ ላይ ዳታ ሴቨር ሚል እናያለን። እንደተለመደው ወደ 3 ሰረዟ እንነካለን። ዳታ ሴቨር በሁለት መንገድ እናገኘው እንችላለን። አንደኛ እዚህ ጋር አለልን ወደ ላይ ወደ ታች የሚል የሆነ ምልክት አለበት፣ አሮ ምልክት ያለበት ዳታ ሴቨር ይባላል። ይሄ ክሊክ ስናደርገው ዳታ ሴቨር ኢዝ ኦን ይላል። ሁለተኛ አማራጭ ደግሞ ሴቲንግ ላይ እንገባለን። ከዛ ወረድ ብለን ሚዲያም ይላል። ሚዲያ ከገባን ዳታ ሴቨር ኢዝ ኦን ይላል። ላይ ኦን ስላደረግኩት ነው። አሁን እዚህ ጋር የምናስተካክላቸው ነገሮችም አሉ። አንደኛ ቪዲዮ ኳሊቲ ነው። ቪዲዮ ኳሊቲ ዳታ ሴቨር ኦን ከሆነ አይሰራም። ዳታ ሴቨር ኦፍ ከሆነ ብቻ ነው የሚሰራው። አድጀስት ቪዲዮ ቱ ኔትወርክ ኮኔክሽንስ ሚላለ በኮኔክሽኑ ለምሳሌ አንዳንድ ቪዲዮ በዋይፋይ ስንጠቀምናቸው በጣም አሪፍ ቪዲዮ የምታዩኝ በዳታ ወይም ለስ ዳታ ከሆነ ደግሞ ኳሊቲያቸው እንዲቀንስ ማድረግ እንችላለን ማለት ነው። ሎስት ኳሊቲ ቪዲዮ ዩዝ አፕ ቱ 20% ለስ ዳታ ባይ ሪዲዩሲንግ ቪዲዮ ኳሊቲ ቪዲዮ ጥራቱን በጣም ቀነስ አድርገን እንጠቀም እንችላለን። ይሄ ደግሞ በጣም ወሳኝ ነገር አውቶ ፕሌይ ኢን ፊድ ኤንድ ስቶርስ የሚላለ ሪሊስ እንገባ ስክሮል ያደረግን ዝም ብሎ ራሱ ይዘፍናል ወይም ራሱ ይናገራል። ስቶር ላይ ገብተን ስናሳልፍ ደግሞ ራሱ ይታያል ዝም ብለን ከገባን ማለት። ይሄ ሴቲንግ ነው እሱ ላይ መቆጣጠረው። አንደኛ አውቶ ፕሌይ ራሱ ፕሌይ ማድረግ ኦን ሞባይል ዳታ ኤንድ ኔትወርክ ዋይፋይ የሚላለ በዋይፋይ እና በዳታ የሚላለ የመጀመሪያ ስላልተስተካከለ ነው። ኔቨር ቢለው አሪፍ ነው። ወይም አይ ዋይፋይ አንሊሚትድ ስለሆነ በዋይፋይ ዝም ብዬ ላየው ካልኩ ኦን ዋይፋይ ኦንሊ ሌላው ይችላል። ኦን ሞባይል ዳታ ሲለው ዳታ ስለሚጨርስልን ነው ታችኛው ያደረኩት ማለት ነው። ደግሞ ሪል ላይ ስናሳልፍ ሳውንድ አለ አይደል? ያለ ድምጽ መስራት ከፈለግን እዚህ ጋር አለልን። አይ ከነ ድምጽ ጋር ይስራ ዝም ብለው ካለ ደግሞ እናጠፋው እንችላለን ማለት ነው። ይሄ ግን ዳታ ሴቨር ምንድነው ጥቅሙ? ለምሳሌ ፌስቡክ ላይት ላይ ብር ዳታ የለንም፣ ቪዲዮ ማየት አንችልም፣ የሆነ ፎቶ ማውረድ አንችልም፣ ግን የተጻፈ ፖስት የተደረገ ማየት እንችላለን ያለ ብር ማለት ነው። ስለዚህ ለስ ዳታ ስለምንጠቀም ዳታ ሴቨር አድርገን ልንጠቀም እንችላለን ማለት ነው። አንዳንድ እኔ እኮ ብር የለኝም ግን ፌስቡክ አይከለክለኝም ዝም ብዬ ነው የሚገባው ነው የሚለው አንዳንድ ሰው። ይሄ ስለ በራ ነው እንደዛ የሚገባው እንጂ ሌላ ነገር አይደለም። ሁላችን ባላንስ ከሌለን እንደዛ አድርገን ልንጠቀም እንችላለን ማለት ነው። ምስሉን ከተመቻችሁ ላይክ፣ ወንድሜ እህቴ ጓደኛዬን ሊያልፋችሁ አይገባም ካላችሁ ሼር፣ ለቀጣይ ካንተ የሚለቀቁ ምስሎች መከታተል እፈልጋለሁ ካላችሁ ደግሞ በሰዓቱ እንዲደርሳችሁ ሳብስክራይብ በማድረግ ቤተሰብ ይሁኑ። ስላያችሁልን አመሰግናለሁ።